ስለዚህ ጫና በሚመጣበት ጊዜ ኮንክሪት ምን ያደርጋል? በልጅ ያደርጋል። ከውስጥ ያለው ኮንክሪት በልጅ እያደረገ ወደ ውጭ ይወጣል ማለት ነው። ይሄ በልጂንግን ኢምፓክት ለመቀነስ ውስጥ ያለውን ኮንክሪት ባለበት እንዲቆይ ለማድረግ ምን እንጠቀማለን? ይሄ የምታዩትን ስቴራፕ እንጠቀማለን ማለት ነው። እስኪ ዛሬ ቢልዲንግ ላይ ስላሉ በጣም ብዙ ክሪቲካል ሴክሽኖች አሉ። ከነሱ ውስጥ ቀዳሚነት የምናየው ቢም ኮለን ኮኔክሽን ላይ ዛሬ እናያለን ማለት ነው። የኮለን ቢም ኮኔክሽን በምን አይነት ዲቴይሊንግ መሰራት ይኖርበታል የሚሉትን ነገሮች በዛሬ ቪዲዮ አንድ ባንድ ለማሳየት እሞክራለሁ ማለት ነው። ይሄ ዞን ብዙ ፎርሶች ብዙ ሎዶች ትራንስፈር የሚሆንበት ኤሪያ ነው። እርዝኩክ ቢባል ቢሙ ከስላቡ ተቀብሎ ወደ ኮለን ትራንስፈር የሚያደርግበት ኤሪያ ነው። ሶ በጣም ትልቅ ሼር የሚመጣበት ኤሪያ የቢሞቹም ኢቭን ስቴራፓቸው ይሄ ዋን ሰርድ ምንድነው ስፔሲንጉ በጣም ጠባብ ሆኖ የሚቀመጥበት በጣም ክሪቲካል ዞን ነው ማለት ነው። ዛሬ የምንመለከተው እዚህ ውስጥ ነው። ስላብ ውስጥ ወይም ቢም ውስጥ ስለሚቀር ኮንክሪት እናወራለን። ብዙዎቹ ትኩረት የማይሰጡት ግን ትልቅ ቫልዩ ያለው ማለት ነው። እዚህ ጋር ናልኛ እንዴ እዚህ ጋር እንደምታዩት የኮለኑ ፓርት ይሄ ክፍት ነው። አያችሁት አይደል? በዚህ አሳይልኝ። ይሄ ክፍት ነው። እዚህ ውስጥ ያለ ኮንክሪት ምን እያደረገ ይመጣል? በዚህ በልጅ እያደረገ የመውጣት ቻንሱ ከፍተኛ ነው ማለት ነው። ስለዚህ ይሄንን ለማስቀረት ፕሮፐር የሆነ የስቴራፕ ዲቴይሊንግ ያስፈልጋል። ይሄንን ኮንክሪት ኮንፋይንድ ለማድረግ ምን ያስፈልጋል? ስቴራፕ ያስፈልጋል ማለት ነው። ስለዚህ ስቴራፕ ከስላባችን በላይ እና ከቢማችን በታች ሳይሆን ኢቭን የቢም ኮለን ኮኔክሽን ላይ ወይም ስላብ ውስጥ ለሚፈጠር ለኮለን ፓርት ምን ያስፈልገዋል ማለት ነው? ስቴራፕ ያስፈልገዋል ማለት ነው። እዚህ ጋር ልክ እንዳያችሁት ብዙ ሎድ ትራንስፈር የሚሆንበት ቦታ ነው። ስለዚህ ጫና በሚመጣበት ጊዜ ኮንክሪት ምን ያደርጋል? በልጅ ያደርጋል። ከውስጥ ያለው ኮንክሪት በልጅ እያደረገ ወደ ውጭ ይወጣል ማለት ነው። ይሄ በልጂንግን ኢምፓክት ለመቀነስ ውስጥ ያለውን ኮንክሪት ባለበት እንዲቆይ ለማድረግ ምን እንጠቀማለን? ይሄ የምታዩትን ስቴራፕ እንጠቀማለን ማለት ነው። ሶ እዚህ ውስጥ መጠቀም ያስፈልገናል ማለት ነው። አብዛኛው ሳይቶች ላይ እዚህ ውስጥ ፕሮፐር የሆነ ዲቴይሊንግ አይሰራላቸውም አብዛኛው ጊዜ ማለት ነው። ግን የግድ ያስፈልጋል። እንዴት ነው ኮንስትራክት ማድረግ ይቻላል ወይ ወርክሄብል ነው ወይ ለምትሉኝ፣ አዎ ልክ እዚህ ጋር እንደምታዩት ቢሙ ገና አንደር ኮንስትራክሽን ነው። ይሄ ቢም እንደምታዩት ክሮስ የሚያደርግ ነው። በዚህም ሌላ ቢም ይኖረናል ማለት ነው። ስለዚህ ይሄ ስታፋ በዚህ ቶፕ ባር እና በቦተም ባር እንዲህ ተሰብስቦ ይቀመጣል። ይሄ ቢም ግን ሲወርድ ቼክ ከተደረገ በኋላ የዚህ ብረት ቼክ ተደርጎ ካለቀ በኋላ ይሄ ቢም ምን ያደርጋል? ይወርዳል። ሲወርድ ምን ይዞ ይወርዳል? እነዚህን ስቴራፖች ይዟቸው ይወርዳል ማለት ነው። ይበጠስና ወርታች ይወርዳል። ከዛ በኋላ ስፔሲንጉን ተከትለን እነዚህን ኤሪያዎች ምን ማድረግ አለብን? ኮንፋይን ማድረግ ይኖርብናል። የዚህ ስታፋ ጥቅም ምንድነው? የኮለኑን እዚህ ውስጥ ያለውን ኮንክሪት ምን ማድረግ ነው? ኮንፋይን ማድረግ፣ ባለበት እንዲቆይ ማድረግ። ኮንክሪት ፌል የሚያደርገው መቼ ነው? ይሄ ልክ በልጅ ሲያደርግ እዚህ ጋር ሎድ በሚመጣበት ጊዜ በዚህ በልጅ እያደረገ በምታዩቸው ስፔሶች በልጅ እያደረገ ስቴራፕ ከሌለው ማለት ነው ወደ ውጭ ሲወጣ እዚህ ያለው ኢፌክቲቭ የኮለን ኮንክሪት ሴክሽን ምን ያደርጋል? ይቀንሳል ማለት ነው። ቀነሰ ማለት ሎድ የመሸከም አቅሙ ምን እያደረገ እየወረደ ይመጣል። ክራኮች ይፈጠራሉ። ፕሮፓጌት ቢሆንም ይሄ ስቴራፕ ከሌለ ምን ያደርጋል ማለት ነው? ሺር ክራኮች፣ ዲያጎናል ክራኮች መፈጠራቸው አይቀርም ማለት ነው። ስለዚህ እነዚህን ሁሉ ለማዳን ካላችሁ እነዚህን ስቴራፖች የት ጋር መጠቀም አለብን? የዚህ የኮለን ፓርት ላይ ቢም የሚገባበት ኮለን ፓርት ላይ ስታፋ መጠቀም እንዳትረሱ ላለው። ነገ በሌላ ቪዲዮ እንመለሳለን።